ሜዳው ባዶ ሆነ። ንብረታቸውን እየጣሉ ነው የሄዱት። ሀብታቸውን፣ ግመሎቻቸውን፣ ያላቸውን የያዙትን ዕቃ በሙሉ ጥለው ስለሄዱ ጦርነቱ ተጠናቀቀ። ከዚህ በኋላ ምን እናደርጋለን በማለት እዛ ያሉ ሰሃቦች ተንቀሳቀሱ። የነበረው አሚር ደግሞ እንዳትንቀሳቀሱ፣ እኛ ሙተን እንኳ አሞራ ሲበላን ብታዩ እንዳትለቁ ብለውናልና የአላህ መልእክተኛ አንለቅም ተው እያላቸው እምቢ አሉ። ጦርነቱ አልቋል እኮ አንተ ምንድነው የምትለው? እንሂድና ስላለቀ ወደ ቤታችን ንግባ፣ ያለውን ዕቃ ሰብስበን ገኒማውን በአንድ ላይ አከማችተን መመለስ አለብን እንጂ አሉ። እሱ ደግሞ አላህ መልእክተኛ አደራ አለበት። እኛ ጠላት ገሎን አሞራ እንኳ ሲበላን ብታዩ እንዳትለቁችን ቦታ የአላህ መልእክተኛ አደራ ሰጥተው ነበረ። ያንን አደራ ለመጠበቅ እምቢ አለ አሚሩ። ሌሎቹ ሰዎች በሙሉ ለቀው ሄዱ። 9 ሰዎች ከሱ ጋር ብቻ ቀሩ። ኻሊድ ብን ወሊድ በሰዓቱ አልሰለመም ነበረ። ከኋላ ከጀርባች ተራራ ጀበል ሩማት ትባላለች። ዙሮ መጥቶ በዚች ላይ ወጣ። እነሱም እዛው ላይ ነው መሽገው የነበሩት። የቀስተኞች ተራራ ትባላለችና በዛ ላይ ከኋላ መጥቶ ጦርን ይዞ እንዳለ የነበሩትን 9 ሰዎች አረዳቸው ኻሊድ። ከዛ መካከል እንግዲህ እዚህ ያሉት ሷሃቦች በሙሉ በጠላት የተገደሉ ናቸው። የካፊሮቹ ስፍር ቁጥር የለውም፣ በየቦታው ነው የተጣለው። ሷሃቦችን ግን ሰብስበው 70ዎችን እዚህ ቦታ ላይ አደረጉት። ዋህሽ ያላኩል ያል በኋላ ሰለመ። እሱንም ቀጥራውና ነፃ ትወጣለህ ከባርነት ሐምዛን ከገደልክ ብላው የነበረችው ሂንድም ሰለመች። ከለታት አንድ ቀን ሰለማ ረሱል ዘንድ አለይሂ ሰላቱ ወሰላም ከሴቶች ጋር አብረመጣችና ያ ረሱላህ አለቻቸው፣ እስልምና ወጣ ጎላ፣ እኔም አላህ ሂዳያ ሰጠኝ ሰለምኩኝና እኔ ደስ ብሎኛል አለቻቸው። አላወቋትም። እኔ ንቃቧን ከፈተችና እኔ ሂንድ እኮ ነኝ አለቻቸው። እስልምናዋን አረጋገጠች። ምንም ማድረግ አይችልም። አባቷን አጎታቸውን ያስገደለች ሴት ናት። ዋሽይ ራሱ ሰለመ። በኋላ መጣ። ዋሽይ ሰልሞ ሲመጣ አልቻሉም። እንዳው ትንሽ ከፊት የዞር ብትልልኝ አጎት የተገደለ በጣም የሚወዱት አጎታቸው ነው። ፊት ለፊት እንዳጉጭ ባትልብኝ ያስታውሳሉ አጎታቸውንና ይከፋቸዋል። እና ለዚህ መካካሻን አንድ ነገር መስራት አለብኝ እያለ ይፈልግ ነበር። ሙሰይሊመቱል ከዛብ የሚባል ሙጅሪም ነበረ። እኔ ነብይ ነኝ እያለ የሚጠንቋይ ነገር ነው። ነብይ ነኝ እያለ ያወራልና አዛርጓቸው ነበር። የአላህ መልእክተኛ እኔ በሐምዛ ቦታ ሄጄ ይህንን ታላቅ የአላህ መልእክተኛ አጎት ገድያለሁ፣ ትልቅ ሰው ዱንያ ላይ ሌላ ትንሽ ሰው ለእስላም ጸር የሆነ ሰው ገድዬ ሌላ ደግሞ ይሄን ማካካስ አለብኝ ብሎ ይፈልግ ነበርና ያን አጋጣሚ ሙሰይሊመቱል ከዛብን ሂዶ ነው ቤቱ ገብቶ ከከብቶች ጋር አብሮ ገብቶ በሩ ሲዘጋበት አብሮ ተዘግቶ እሱ አለበት ቦታ ላይ ሂዶ ገብቶ እሱን ገሎ መጣ። በያንኑ በር እየከፈተ ወጥቶ ባጥር ላይ ዘሎ መጣና ወደዚህ መጥቶ አላህ መልእክተኛ ሆይ እኔ እኮ ሙሰይሊመቱል ከዛብን ገደልኩ አላቸው። አስደሰታቸው። አዛ አድርጓቸው የነበረ ነው። እዚህ ታላቅ ሰው ገደለ፣ እዛ ደግሞ ለእስላም አዛና ጸር የሆነውን ሰውዬ ገደለ። ማነው? አብዱላህ ብኑ ጀህሽ ማነው? ዋህሽይ ይህን የሰራ 2 ነገሮችን ሰራ። የመጀመሪያው ጥፋት ነው። አልሰለመም በሰዓቱ። እንደገና የተገዛ ባሪያ ነው። ከባርነት ነፃ ለመውጣት ያደረገው ነገር ነውና አላ ኩል ያል አልእስላሙ የጁቡ ማ ቀብለህ እስላም ከበፊቱ ያለውን ወንጀል በሙሉ ይሰርዛል። የዋህሽይም ወንጀል ተሰርዟል። የሂንድም ወንጀል ተሰርዟል። ሂንድም ወድ አይደለም፣ ቤተሰቦቹ አልቀውባት ስለነበረ ያ ቁጭትና ልክ ነበረባትና በዛ ነው ይህን ሁሉ ያደረገችው። የሰሃቦች እንግዲህ ኡሁድ የሚባለው ይሄ ተራራ ነው። ረሱል አለይሂ ሰላቱ ወሰላም አቡበክር